አብራሪውም በራሪውም ያበደ ነው ደግሞ ምኑን ነው የጠረጠርከው እንዴ መምጣትሽን ነው ኧረ አንተ ልጅ ግን ምን እሺ ነው በ80 የሾፈርከው እኮ ነው ታውቋል ምን ነው ቤት ካልመጣህ በዛሽ እንዴ እኔ አላልኩም አንተ ናፍቆቴ ላንቺ ግድ ያልሰጠው ቀንማ ቀይ ክንዴን ተንተርሻለሁ ማለት ነው ክንዴን ተንተርሺ ማለት ምን ማለት ነው የመኖር ምክንያት እኮ አንቺ ነሽ እንዴ ለኔ ግድ አይሰጥም ትይኛለሽ እኔ እኮ ስሜትህን ልረብሸው ወይ ላስከፋ ፈልጌ አይደለም ወንኪዋ ጉሮቤ ምትስል ይቀርሽ ምትስ ለዚያ ቀልብህን ተነጠቅክልኝ ምን እስክትሆን እየጠበክ ነው የምር አስቀይማለሁ ምትቀመጥ ከሆነ አርፈ ተቀመጥ ቆንጂት እኔ እየተረበሽኩ ነው በቃ እንዳጨረሰው ሰማኛለህ እኔ አላማ ያለኝ ልጅ ነኝ ትምርቴን አርፌ ልማርበት ገባ አዎ ብታይ ቤቱ ብቻዬን ሊበላኝ ነው አባቴ ወዶለት ያልሽ እንጂ ውሸትሽ ነው ምን እያልሽ ነው የምታወሪው ነገር ግን ይታወቅሻል ቶጆሮማ የአባትሽን ክብር ዝቅ ከሚያደርግ ከማንም ጠጋብኛ ደሃ ጋር ፍቅር ምናምን እያልሽ ባትጃጃይ ነበር ሄድክ እኮ ፍቅር ከባድ ነው ተጠንቀቂ ብራዘር ዋክ መተፈለጥ ነገር አይደለች ቀለሜ ነገር ነች የምር ግን ቶማስ ወዶሽ ይመስልሻል ባይወደኝ ከኔ ጋር ምን ይሰራል አሬው መጣ አሁኑ ነው መጣው ባይ ደሃ ምን ይጥማል ምን ነው አንቺም ደሃ መሆንሽን ረሳሽው እንዴ ቶማስ ላይ ሲሆን በጣም ተንጨረጨርሽ አይኔ የጠበቀሽ ነው ዛሬ ዘገየሽ ምን ነው መግቢያ ሞጫሽን ሳየው ስጠፍ ይጨነቃለሁ አይኔ የጠበቀሽ ነው ዛሬ ዘገየሽ ምን ነው መግቢያ ሞጫሽን ሳየው ስጠፍ ይጨነቃለሁ ሳታስቢ ቀን ይዳሽ እኔ ምትሽ ወይ ለምን ነበር ዳግም ይጋተትሽ አንትሮፖሎጂ አስተምንት ካንቺ ጋር ተመዘገብሽ ምናምን ያለኝ ወይ እሱ አመቱን ሙሉ እየተለማመጠ ጨረሰው እኮ ወይ እንደሌሎቹ አዋጣ ማዋጣቱን እስታዩ ያሱ በርማቶ ነው ጋር ምን ሊያደርግልኝ ነው እኔ ምልሽ ያንቺ ነገር ደግሞ ይገርመኛል ለጽድቅ ነው ለኩለኔ እናንተና ሳይቀሩ አይደል እንዴ ያንቺን አሳይመንት እየገለበጡ ባንቺ ብር ሚዝናኑት አቤት ካንቺ ሲሚ ምን መረጃ ዘግባል ይላል እድሉን አተነው ነው እንጂ ወሬ መንዛት ይከብደናል አንቺ እኮ ጋዜጠኛ ነበር መሆን የነበረብሽ ያለ ተሰጦሽ ይኸው ከኛ ጋር ትያለሽ አንቺ ደግሞ እኛ ጋር ውስጥ ሲጀመር ተመርጦልሽ ነው እንጂ መርጦ አማራለ እንዴ እሱማ ማይፋቃቆናል ያሰቡልን መስለው እኮ ያሰነፉን ያሉት ራሳቸው አስተማሪዎቻችን ናቸው አንቺ እኮ አታውሪ ድገሚልኝ እንጂ ይሄን ንግግርሽን ጽፈዋል ለምጃ ይኖርኩትን ነገር ነካክተሽ ስሜት ያደረግሽኝ አይደል እውነት ለመናገር የኔን መማር እንደሞያ ነው የምቆጥረው ባንቺ ግን እኔም ሀገሪቷም ተስፋ አለን እስኪ ታይ እንደኛ አይምሮ ከደነዛው አንቺ ያመለጥሽ ነሽ መኩሪያችን ነሽ አሁን ደግሞ ወደ አድናቆት ዞር እኔ ምንሽ ዛሬ በመንገድ አመሸን እንደዚህ አጋጣሚውን እየፈለግን እንግዲህ እንዝናና እንጂ ካልሆነ ከባድ ነው እሺ ጋሽ ምሳ ልበላኩ ወደ ቤት ሄጄ ነው እመጣለሁ እንደመጣሁ ቶሎ ጨርሰዋለሁ ችግር የለም እሺ ዳሳ ቶሎ ታቀርቢ ደስ ይለኛል እሺ ታው ይናፍቃል እስናፍቃል ምን ራስ ታጣለሽ ማይ ነገር ወንጀል እኔ ደግሞ አንቺን የምጠብቅበት ምንም ነገር የለም በኋላ ተነብሮክ ከመጣ ያው ደግሞ ተገለገልኩ እንደው ተመስገን በዚያ ፍሽናስ ይሽሽ አይ ምን እንደምን ልስማሽ ምንድነው ብር ፈልገሽ ነው ማለት እኔ ብር ብቻ ነው ጠይቃ አራኔ አላልኩኝም እሺ አሰብሽው ንገሪኝ ይሄ መዋሸት አስተባብሎ ማለፍ አይቻልም እቅጫን ነው የምትነግረኝ እንዴ ናፍቆቴ በህይወት የሚከናወኑትን ነገሮችና
የምሰራቸው መኪኖች ታውቂያቸዋለሽ ቆይ አንቺ ማታውቂያቸው ነገሮች ምን ይኖራሉ ልሽ አዎ ባለፈው ምሳ ከማን ጋር እንደበላሁ ብቻ ነው የማላውቀው ምን መሰለሽ አንዲት መኪናው የምሰራላት ደንበኛ ነበረች እሺ ያው ሁሌ ስለምትመጣ ተግባብተናል እና አንድ ቀን ደግሞ መኪና በጣም በስቶብኝ እየሰራው ያለ የሷን መኪና ተብላሽቶ መጣች ከዛ እንዳስቀድምላት ለመነችኝ እኔም ማስቀደምኩላት ከዛ በኋላ ያንንም እንደውለታ ቆጥራ ሁሌ እየመጣች ሰላም ትለኛለች ያን ቀን ደግሞ ያው ቁርስ እንደተጋብዛለችኝ አብረን ምሳ በላን ደግሞ ልጅቷ እንዴት አባቷ እንደምታምር ቶሚ ወዳታል እውነት ወዳታል እኔ እንጃ ቁንጅናዋ ብቻ ሳይሆን ለኔ ያላት አክብሮት እኔ ስታገኘኝ የምታደርገው አካውኗ ብቻ እኔ እንጃ ልቤ እንደኮበል ይፈራል ቶሚ እሷን ትወዳለች ማለት ነው አይ አይመስለኝም ግን ደግሞ ይመስለኛል አረ ለልቤማ ልብ አልሰጠው እንዴ የልጥ ልጅ እኮ ናት እና ብትሆንስ ደግሞ እኮ ወንድሜ ለተጣመሩና ልብ ያለው ሰው ነው ከዛም አልፎ ልጥጦች ተሳልፈው የሚያሰሩ ሰው ነው እና ናቴንጂ ብዙ ከሰሙሽ ብዙ ታወሪያለሽ ሰዓት ሄዶብኛል በቻው እኔ ልሂድ ይቅና አሜን ምን አለ ዘላለም እኔን ያርጎ ልክ እንደዚህ ሽቶ በመዓዛ ስታወድ ብኖር ወይቲና አለውልሽ ባክሽ ምን ነው ሳቅሳቃለሽ አዎ ቶሚን ላገኘው ነው ይሄኔ እሱም ሳቅሳቅ እያለ ይሆናል አንቺ ልጅ መኪናሽን በሆነ ባልሆነ ያስነካካሽ አንቺም መኪናሽን ያለ እድሜ እንዳታረጁ ያኔ እናት አሁን ነቆራሽን ታይና የደወልሽበትን ተናገሪ ስሚ ይሄን ቶማስ የሚል ያስተሐሰብ ፓራዳይም shift እንድታረጊ ነው የደወልኩልሽ አባቢ ሙት ሁለተኛ እንደዚህ ካልሽ እንዴ እየጮሽብኝ እኮ ነው ምን አይሰናት ሰው እንዴት በጧት ደውሎ የሰውን ቀን ያበላሻል ምን ጉድ ነች እቺ ጀማታ እንዴ ወዛሪት እንዴት አደሩ ምንድነው እንቅልፍሽን አልጨረሽም እንዴ ውይ ህልም አቋረጥኩሽ መሰለኝ በቃ እቺን ሰርጀሪ ቶሎ ጠቅጠቅል አርጋትና ያው እዛ ጋር አስተማሚው አለ ቶሎ አድርሼ እመለሳለሁ የኔ ጌታ ምን ይወጣልሃል እኔማ የፈለገውን ቢመጣ ወድጄዋለሁ ቲና ተይኝ በቃ ተይኝ ምን ሆነሽ ነው ዛሬ መታከም ያለባት መኪናሽ ሳትሆን አንቺ ነሽ እዛ ጋር ደገፍ ነው ያው እንደነገርኩሽ ነው ስራ ነበረኝ ግን አንቺ ላስቀድምሽ ግን ለምን ፈቀድሽ ምኑ ይኸውልሽ በራስሽ ህይወት መወሰን ያለብሽ አንቺ ብቻ ነሽ ከሰው ሐሳብ መቀበል ጥሩ ነው ሳለ ግን አንቺ ላይ እንዲወስኑ ግን መፍቀድ የለብሽ በህይወትሽ ውስጥ ለሚገጥሙት ማንኛውም ውሳኔዎችን ላይ ፕሮሰስሽ ላይ የሚመጣብሽ ችግር ተጠያቂው አንቺና አንቺ ብቻ ነሽ ጉድ እኮ ነው የአማርኛው ነው የእንግሊዘኛው ቆይ አንተ ጠንቋይ ትቀልባለህ እንዴ ባክሽ ለራሴ የሚዘላቸው ብዙ ቀናቶች አሉ ደግሞ አንቺን ለማወቅ ብዙ ጠንቋይ መቀለብ ምናምን አይጠበቅብኝም ለመልኩሽ መሰል ከማውቀው አንፃር የሆነ ሰው እንዳስከፋሽ ያስታውቃል ምን አለ ለመድኩሽ ከሚለኝ ወደድኩሽ ቢለኝ ምን አልሽኝ አይ
ትገርማለህ። በቃ የሆነ ቦታ ልወስድሽ ነው። እሺ ደስ ይላል። በቃ ቲሸርቴን ቀይሬ ልምጣ። እንዴ ቆይ ቲሸርቴን እንኳን ትችይላለህ? አይ አልለብሱም። እንዴ ምን ነው ሽቶውን አልወደድከውም? ከእንቁና ከናርዶስ ቀላቅለስ የቀባሽውን ሽቶ ለብሼ ደግሞ መኪኖችን ያስነጥስብኝ እንዴ? ግሪሱን ከቤንዚኑ ነው የሚቀላቀልብኝ። ነገርከኝ። ለማንኛውም ለብሼ መጣ። ቅድም እኮ አስደነገጥከኝ። እሺ አሁን መሄድ እንችላለን። ልብሴን እያወለኩኝ እንሂድ። እንዲህ ማፋብዬ እኔ ፈልጌሽ ሳይሆን አንቺ ፈልገሽ ነው የምትመጪው። ይሁን እስቲ ምን ይወጣልኛል? አንቺ የሌላ ሰው ስትሆኝ ማየት አልፈልግም። የሚወድሽ ወይም የሚያፈቅርሽ ራሱ ሰው ቢሆን አስቆመዋለሁ። ቦሜ ፒስ ነው አማንሽ ምን? እሺ ዛሬ ጀማው የለም እንዴ? ዛሬ የሆነ ጉዳይ አለኝ። የሆነ ቦታ ለመድረሽ ነው። እንደዛ ነው። ይመችሽ። በቃ ቢስ ሰሞኑን ከፈለኩሽ አጮልሻለሁ። ጣጣ የለውም አለው። ደውይልኛል። እኔ የምልሽ የሰሞኑን አየር እንዴት ነው? ወፍ የለም ባክሽ፣ ግን በት እያለ ነው። እናንተ ጋስ? ባክ ሰሞኑን ጥሩ ሙድ ላይ አይደለም። ምን? እሺ ችግር አለ እንዴ ቦምቢ? አረ እንደዛ አይደለም። ሌላ ቀን ነግርሻለሁ ማንዬ። እንደዛ ከሆነ ፒስ። በቃ እንሂድ። ስሚኝማ ናፍቆቴ። ወይ ወንድሜ ብቻ ዛሬም ዳቦ በኋላ ለው ምን በለው ማለት አልገባኝም። አይ ምንም ወዲህ ነው በቃ ተውኩት። እንዴ እኔ ተሳድቦማ ዝም ብላ ባይሆን ትንሽ ስድቡ የምታብራራልኝ እንዴ? ስለምን ስድብ አመጣሽ? አይ ውሃ በዳቦ ምናምን እያሉ ምርቃት ምናምን ነገር ልትለኝ እንዳይሆን። እሰይ ሙያሽንም ካወቅሽ ጥሩ ጎበዝ ጀግና እኮ ነሽ አንቺ። ወይ ወንድሜ እናንተን ተከራክሬ መቼም አላሸንፍም። አሁን ታብራራልኛለህ ወይስ ይሄንን ምግብ ለራት ላቁየው? ብቻ ይቺ ምግብ ናት ብለሽ እያስፈራራሽኝ እንደውና ከት ብዬ እንዳልስቅ ማለት በላውትም አልበላውትም ለኔ ምንም ትርጉም የለውም እያልከኝ ነው? እንደሱ አልወጣኝም። እኔ ያልኩት ያው ባለፈው እንደምታውቂው የመክሳት ቻሌንጅ ላይ ነበር እና ሳይንሱም አንቺም ውድ እህቴ ደግሞ እንደምታውቂው ዳቦ ያወፍራል። እኔ ወፈርኩ ማለት ያው ካላሜ ይሰናከላለሁ፣ አንቺም ካላሜ ትሰናከላለሽ። ለዛ ብዬ እኮ ነው። ጽድቁ ቀርቶብኝ በቅጡ በኮነነኝ አሉ። መቼ በልተህ የምታውቀው ነው ስትጀምር ስለ መክሳት የምታወራው? አረ ነው እንግዲህ እኔ እውነቱን የተናገርኩት ነው። አዎ ነው። እሺ ዳቦሽንም ሻይሽንም አንቺ ቢዩ አንቺ ጠጪው፣ እኔስ የሚጋብዘኝ ሰው አለ። ጥሩ በጣም እኔ እኮ የሚደብረኝ መስሎ። ወይ ቆይ የእውነት አልበላም ብለሽ ይዘሽው ልትሄጂ ነበር? አይ ወንድሜ እኔ እኮ ይችልብሽን ስለማቅ ነው። እኔማ ያው በኋላ ሲረብክ ትበላለህ ብዬ ላስቀምጥልህ ነበር። አረ ዱላ አንቺ ልስል እበለዋለሁ። እሺ ታው አልፈታው ኧረ ዞር በይ።
ወንድሜ ቀስ ይልክ ብላሽ ያው እንዳትወጣ አንቺ ሙቲ በሰላም ልብላበት ነገር አትፈልጊ እሺ ብላ እንዴ አንቺ አበም እንዴ አይኔ እንኳን አላስተኛኝም በኋላ በላለሁ አሃ ነው ካች ምን ይደረጋል ሰማኝማ ወንድሜ ወይ አንድ ጥያቄ ልጠይቅ ምንድነው ጠይቂ አሁን ስንተኛ ክፍል ተማሪ ነው የምጣዱ ሳለ የእንቅቡ ተንጣጣ አሉ ደህና ነሽ ግን አዎ ደህና ነኝ ለምን ጠይቀኝ እንዴ አይ ትምህርት እንዳቆምኩኝ እያወቅሽ እንዴት እንደዚህ አይነት ጥያቄ ትጠይቂኛለሽ ብዬ ነው አንተ ደግሞ ራስ አይደለህ እንዴ የሰው ልጅ ከሶስት ነገሮች ትምህርት ይወስዳል የመጀመሪያው ከመጽሐፍ ከዛ ከሰው ከዛ ደግሞ ከህይወት ብላይ ነገርኩኝ እኔ ደግሞ የጠየቅኩት ትምህርት ቤት ገብተህ የምትማረውን ትምህርት ሳይሆን ከህይወት የተማርከው ነው አየኔት ለዚህ እኮ ነው የምኮራብሽ ግን ለጥያቄሽ መልስ የለውም እዚህ ዓለም ላይ ምላሽ የሌለው ጥያቄ የለም ብሏል አስተማሪያችሁ ደግሞ ፈላስፋ ነው ይኸውልሽ እቴ ምን አለ መሰለሽ ህይወት ልክ እንደ መጽሐፍ ናት ሲገልጧት ብዙ ምዕራፍና ብዙ ገጾች አሏት ያው ህይወታችን ላይ ምርቃት አለ ከተባለ እሱ ሞትና ሞት ብቻ ነው ህይወት ይሄ ሰውዬ ብቁ ነው ስትል በሞት ጡረታ ትቀጣናለች እኔ ያው የ24 አመት አንቺ ደግሞ የ19 አመት ተማሪ ነን ገባሽ ልክ ነው እንደም ህይወትኛ በፈለግነው ሳይሆን እሷ በፈለገችው መንገድ ነው መቀርጻን ትክክል ነሽ እቴ አረ ሰዓት እንዳይረፍድብሽ ተነሽ ልብስ ቀይሪና እንውጣ በቃ ቀይሬ እመጣለሁ እሺ ወንድሜ ዛሬ ደግሞ ምን ሆኖብኝ ነው ቶሚ ያልደወለው ሴትነቴን ከፍቼ ስለቀረብኩት ንቆኝውን እንዴ እንዲማ አያደርግም ለነገሩ ስራ ስለሚያዛበት ከስራ ሲወጣ ይደውልልኛል አሁን እንደዚያ ነው የሚሆነው አንቺ ሄራን አቤት ደወለ እንዴ ማን ነው ደግሞ የሚደውለው አይ አባቢ እኮ ደውላለሁ ስላለኝ ለዛ ብዬ ነው ታዲያ ስልኩ ያለው አንቺ እጅ ላይ እንዴ እኔን ምን አስጠይቅሽ ወይ ለካ እኔ ጋ ነው እሺ በጣም ይቅርታ ተይው ገብቶኛል ደግሞ ምን ሆነ ይገባሽ እንዲህ ነገር አለምን ጥለሽ ጭልጥ እንድትያረግሽ ነገር ነው እሺ የኛ ነቢ እስኪ ምን እንደሆነ ቢነግሩ ያ ተራዳህ መካኒክ ነው አይደል እንዴ ልብሽንም አምሮሽንም ተቆጣጥሮ ማሰብ እንዲሳነሽ ያደረግሽ ቆይ አንቺ ልጅ ምንድነው ልጁን እንደዚህ ጥምድ አድርገሽ ያሹ ችግር አለብሽ መቼም ምክንያቴን አታውቂውም ለማለት ቢከብድም እኔ በተፈጥሮ ደሃና ድመት ጥሎብኝ አልወድም እሺ ለምን ሲባል አሁን እንደ ተማረ ሰው ጠየቅሽ ምክንያቱም ምን መሰለሽ ደሃም ድመትም ከሃዲ ናቸው ሁለቱም ምስጋና ያውቁ አንቺ ገና ብዙ ጉድ ታሰሚኛለሽ ቶሚ ደግሞ እንደዛ አይነት ሰው አይመስለኝም ደግሞ እኮ ደሃ አይደለም ኧረ እባክሽ ሀብታም ቱጃር ነው አይደል ኧረ በኑዬ ሄራን እስኪ ንቂ ቆይ እሺ ላንቺ ሀብታም የሚባለው ምን አይነት ሰው ነው ለምሳሌ የራሱ ግራውንድ ፕላስ 3 ያለው አንድ 3 ራቫፎ መኪና የሚነዳ በባንክ ውስጥ ደግሞ እኔ አሙላቆ ማኖር የሚችል ገንዘብ ያለው ወንድ የኔን የፍቅር መስፈርት መድፋት ይችላል አሁንስ ተመለሰልሽ አይ አልተመለሰልኝ ሲጀመር እኔና አንቺ በእንደዚህ አይነት ጉዳይ ልንስማማ አንችልም ልክ ነሽ አዎ አንችልም ምክንያቱም አንቺ አሁን አይንሽ ላይ የሚታይሽ ግሪስ ዘይት ቱታ እና ያሰላቢ መካኒክ ናቸው እኔ ደግሞ ኢሮፕ አሜሪካ ነው የሚታየኝ ለዛ ነው መግባባት ያልቻልነው ቆይ ግን ስታስቢ ፈልጌ ከቶማስ ፍቅር ያዘኝ ነው እንደሚመስልሽ ታዲያ መቼም አስገድዶሽ አፍቅሪኝ ብሎሽ አላፈቀርሽው ወይ ላንቺ ግን አንድ ነገር ነው የምመኘው ምንድነው እባክሽ ብቻ አንቺ ፍቅር ይዞሽ የምትሆኚውን ፈጣሪ ያሳየኝ ወይ አታስቢ ምንም አልሆን ደሃ እንደማላፈቅር እርግጠኛ ነኝ ማለት አልገባኝም በምን እርግጠኛ ሆንሽ ምክንያቱም መሰለሽ ያኔ ድሮ በልጅነቴ ቃቃ ስጮት ባሎቼ ደሃ ነበሩ እና ያኔ ከነሱ ጋር የነበረኝን ስምነት ስለጨረስኩ አሁን አዲሱ ልምፈራረመው ከሀብታሞች ሰፈር ነው እሺ ውዷ ጓደኛዬ አንቺ ልጅ ግን ጭራሽ ማላቃት ልጅ እየሆንሽብኝ ነው ይሆናል ሰው አዋዋሉን ነው የሚመስለው ሲባል አልሰማሽም አንቺን ከሰሙሽ ገና ብዙ ታወሪያለሽ አሁን ቶሎ እንሂድ ሰዓቱ በጣም ሄዷል
እሺ እንሂድ። ግን የዛን መካኒክ ነገር በደንብ አስቢበት። እኔ ጓደኛዬ መውደቂያ ስለሚያሳስበኝ ነው እንደዚህ የምልሽ። እሺ አስብበታለሁ። ለምክርሽ ደግሞ በጣም አመሰግናለሁ።